ሐጅ መሄድ አልቻልክም ከሐጃጆች ጋር አላህ የሚያመሳስል ቀን ሰጠን ኢባዳ። በአንድ ሐዲስ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ሲናገሩ ስለነዚህ 10 ቀናቶች እያወሩ ስለ ኡዱሂያ አነሱ። ኢዛ ረአይቱም ሂላለ ዚልሒጃ የዙልሒጃን ጨረቃ ያያችሁ ጊዜ ወአራደ አሐዱኩም አንዳችሁ ደግሞ ከፈለገ አዩضحየ ኡዱሂያ ለማድረግ ያሰበ እንደሆነ ፈልዩምሲክ አን ሸዕሪሂ ወአዝፋሪሂ ጸጉሩንም ጥፍሩንም ከመቁረጥ ይቆጠብ። የዙልሒጃ ጨረቃ ከገባች ነገ ዙልሒጃ ነው ከተባለ ኡዱሂያ የሚያርድ ሰው ምን ማድረግ አለበት? ጥፍሩንም አይቆረጥም፣ ጸጉሩንም አይነካም። ጺሙን ቀድሞ ቀመስ ማለት ነው። ከሰውነቱም ጸጉር ምንም አይነካም። ከምን ጋር ያመሳሰላል? ሁጃጆች ልክ ኢሕራም ለብሰው ለበይከ ዑምረተን ሲሉ ዑምራ ለማድረግ ለበይከ ሐጀን ብለው ሐጅ ለማድረግ ሲነይቱ ከዛ ሰዓት ጀምሮ 8ኛ ቀን የውሙ ተርዊያ ላይ ኢሕራሙን ያደርጋሉ። ወደ ሚና ይሄዳሉ። ከዛስ ሚና ያድራሉ። አረፋ ከሱቢ ሰላት በኋላ ወደ አረፋ ይሄዳሉ። አረፋ ላይ ቀን ሙሉ ይቆማሉ። ለበይከ አላሁመ ለበይክ ነው የሚሉት። ለበይከ ላ ሸሪከ ለከ ለበይከ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ የአላህን ብቸኛ ተመላኪነት ያስተጋባሉ። ከየትኛውም ቦታ የመጣ ከሰባቱም ሀገር የተሰባሰበ ይሄን ይናገራል። ፀሐይ ስትጠልቅ ወደ ሙዝደሊፋ ይመጣሉ። ሙዝደሊፋ ላይ መግሪብና ኢሻ ሳይደርሳሉ ጀሙ ተአኺር አድርገው ይሰግዳሉ። እዛ ያድራሉ። ከሱቢ በኋላ ወዴት ሄዳሉ? ጀመራት ሄዳሉ። ጀመራት ካደረጉ አላሁ ፉቃቸው እዛ የተመቻቸለት ደግሞ ጠዋፉን አድርጎ የዛን ጸጉሩን ምን ያደርጋል? ይላጫል። ጥፍሩንም መቆረጥ ካለበት ይቆረጣል። የአረፋ ቀን ምን አይነት ቀን? ልዩ ቀን፣ በላጭ ቀን። እነዚህ ቀን ጾሙን የጾመ እዛ ያሉት አይጾሙ፣ ሐጅ ላይ ያሉት ለምን? ዒባዳ ላይ ነው፣ ድካም አለ፣ አይጾሙም እነሱ። ነብዩ ሰለላሁ ዐለይሂ ወሰለም ግመል ላይ ሆኖ ጠጥተው ወተት እየጠጡ አሳዩ ለሰዎች እንዳልጾሙ ለማሳየት። ሲያም የውም አረፋ የአረፋን ጾም አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢኒ አሕተሲቡ ዐለላህ አን ዩከፍረ ሰነተ ለቲ በዕደሁ ወሰነተ ለቲ ቀብለሁ ያለፈውን 1 ዓመትና የወደፊቱን 1 ዓመት ያስምራል ብዬ አላህን ከጅላል። የ2 ዓመት ወንጀል ያስምራል። አያችሁ ፉርሳ 2 ዓመት ወንጀል በአላህ ቀላል እዛ ገቢዎች ምናምን የ6 ወር አውፍ ተብላል ቢባል እንዴት ነው የምትደሰተው በአላህ? ይሄ ግን የሚያገኘው ይሄን 10 ቀን ላይ በዚህ መልኩ እንዲያደረገ 1 ወር እንደዚህ አድርጎ ምናምን የሆነ ሪፖርት ያቀረበ በዚህ ሰዓት መጥቶ ቢባል እናደርጋለን። ለምን? የ6 ወር አውፍ ልንባል ነው። አላህ በገንዘብ የሚታመን ነው እንዴ? የሚተመን ነገር ነው እንዴ? አውፍ ያለ በገንዘብ ብንገልጸው እኮ ማይገኝ። ለምን? ወንጀላችን ላይ ደርሷል። የውም አረፋ አላህ ከጀሃነም እሳት ባሪያዎችን ነፃ የሚያወጣበት ቀን ነው። ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ ዓብደን ሚነ ናር ሚን የውሚ አረፋ። እንደ አረፋ ቀን አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን የለም። አላህ ከነሱ እንዲያደርግ ያ ረብ ነፃ አውጣኝ ብለን ዱዓ የምናደርግበት ነው። የውም አረፋ ምን ተባለ? ሌላ ከዱዓዎች ሁሉ በላጩ ዱዓ የውም አረፋ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኸይሩ ዱዓኢ ከዱዓዎች ሁሉ ልዩ ዱዓ በላጩ ዱዓ ዱዓኡ የውም አረፋ የአረፋ ቀን ዱዓ ነው አሉ። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ እኔም ከኔ በስተፊት የነበሩ ነቢያቶች ካለው ነገር የተሻለ ኸይር ነገር ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ አላ ኩል ሸይን ቀዲር። ሱብሓነላህ። የመቼ? የውም አረፋ ቀን 9ኛው ቀን የዙልሂጃ 9ኛው ቀን ነገ ዒድ ነው ሊባል ቀን ማለት ነው። 9ኛው ቀን ከዱዓዎች ሁሉ ልዩ ዱዓ ያ ቀን ነው ተብሏል። ታዲያ ሀጃ የለም? ስንት ሀጃ አለብህ? ለማግባት ፈልገህ ያልተሳካህ፣ ልጅ ፈልገህ የዘገየብህ ያ ረብ በላ በየቂን አድርጓ አላህን ለምኗ። አላህ አያሳፍርም ወላሂ። ቁርአን ላይ የነቢያቶች ታሪኮችን ሲነግረን
ዘከርያን በዚህ ዕድሜው ሊሰጠነው ሲል ለምንድን ነው? ታሪክ ብለን እንድናልፈው ከንፈር እንድንመጥበት እንድንደነቅበት ብቻ አይደለም። ወከዛሊከ ነጅዚል ሙሕሲኒን እንዲህ በዚህ መልኩ ሙሕሲኖችን በጎ የሚሰሩትን እንመነዳቸዋለን አለ አላህ። ዘከርያን እንደለገስኩት እለግስሃለሁ እያለ ነው አላህ። ኢብራሂምን እድሜያቸው ሄዶ ከሀጀር አላህ ለገሳቸው። ኋላ የመጀመሪያ ሚስታቸው ሳራ ኢስሐቅን የለገሳት ኢስማኤል ከተወለደ ከ13 ዓመት በኋላ ኢስማኤልን ለነብዩላህ ኢብራሂም ሲለግሳቸው 86 ዓመታቸው ነበሩ። ኢስማኤል ማን ነው? ኢብራሂም። ዘከርያ ያህያን ሲለገሱ እድሜያቸው 100 ነበር። የሚስታቸው እድሜ ደግሞ 99 ነበረ። መሃን ነበረች። አላህ ሲለግስ በካልኩሌት አይደለም። መርየም ጋር ሲገቡ በበጋ ማይገኘው ምግብ ያገኛሉ፣ በክረምት ማይገኘውን ያገኛሉ። ከየት ነው ይሄ ብለው ጠየቁ። ይሄማ ከአላህ ዘንድ ነው። ኢነላህ የርዙቁ መን የሻ ቢገይሪ ሒሳብ። አላህ ባሪያዎችን ሲለግስ ያለ ሒሳብ ነው፣ በካልኩሌት አይደለም። እኛ ሒሳብ ሰርተን ነው ይሁን ነገር ምን አላህ ሲለግስ እንደዚህ ነው። ስለዚህ ዱዓ የምናደርግበት ነው። ሁሌም ዱዓ ማድረግ አለብን። ያን ቀን ደግሞ በልዩ ሁኔታ ያ ረብ እንበል። ዚክር ከምናበዛበት አንዱ ይብዛ። ምኑ? ላኢላሃ ኢላላህ። ሱብሓነላህ ላኢላሃ ኢላላህ። ይሄን ስለኔ አንድ ወንድም ታክሲ ላገኘኝና አንድ የሌላ እምነት ተከታይ እቺን ቃል በአንድ ወቅት የሆነች መስጊድ ላይ ስለ አረፋ እያወራ